እና መንጃ ፍቃድ ኖሯችሁም አልኖራችሁም እዚህ እንደ አዲስ ተፈትናችሁ ታወጣላችሁ። ለዛ ደግሞ የሚሆን በግል ጠይቁኝ፣ ኮሜንት ላይ ጻፉልኝ። ማለት እንደየስቴቱ የተለያየ አይነት መጽሐፍ ስላለ እነዛ መጽሐፎች አታች አደርግላችኋለሁ። አንብባችሁ ተዘጋጅታችሁ ትመጣላችሁ። ሬዲ ሆናችሁ ከመጣችሁ እዚህ ሀገር ችግር የለውም፣ ትሄዳላችሁ፣ ትፈተናላችሁ። $2 ነው ምናምን ከፍላችሁ በተፈተናችሁ በማግስቱ ምናምን ደግሞ መንዳት እችላለሁ፣ መውጣት እችላለሁ ከተማ። በቃ አለቀ። ዛት ሴት ካልሆነ ግን ፈተናውን ማለፍ ካልቻላችሁ ብዙ ብር ትጠይቃ እስከ $500። ያንን ደግሞ ማውጣት በጣም አስቸጋሪ ነው። አሜሪካ ውስጥ ደግሞ መታችሁ አለመንዳት ማለት እግር አለመኖር እንደማለት ነው። እና ያ እንዳይሆንባችሁ ኢትዮጵያ ያላችሁ መንጃ ፍቃድ መንዳት ስፓልት ላይ ወጥቶ መንዳት ተለማመዱ። ኔክስት ደግሞ እንግሊዘኛ ፐርፌክት ያልሆናችሁ ሰዎች እንግሊዘኛ ተለማመዱ። ምክንያቱም እንግሊዘኛ አሁን የአዲሱ ትራምፕ ያወጣው መመሪያ እንግሊዘኛ ፍሉዌንትሊ መናገር መጻፍ ማንበብ የማይችል ሰው ስራ እንዲቀጠር አይፈልግም። እና እዚህም ለመቀጠር በጣም ትቸገራላችሁ። ዶክመንታችሁ መጥቶ በደንብ ግን ማውራት ስትችሉ ሁሉም ሰው ደስተኛ ሆኖ ይቀበላችኋል፣ መስራት ትችላላችሁ። ስለዚህ እንግሊዘኛ ተማሩ። ኔክስት ደግሞ የተለያዩ የሙያ ትምህርቶችን ለምሳሌ ስፌት፣ ጥልፍ። አሁን ስፌት ለምሳሌ አንድ ሱሪ $20 እና $30 ገዝታችሁ አስጠብቡልኝ ብትሉት $40 ይላችኋል። ሰው ከሚያስጠብብ ዝም ብሎ ይለብሳል ማለት ነው። ግን እንደዚህ አማራጮች አሁን እናንተ ቤት ውስጥ ስትቀመጡ ቢያንስ ዶክመንት ስራ እስክታገኙ ስፌት ብትማሩ፣ ጥፍር ስራ፣ የጸጉር ስራ። አሁን ለምሳሌ ሹሩባ ልጆቻችንን $40 ምናምን የተከፈለ ነው። ያውም ኢትዮጵያዊ ቤት ኢትዮጵያ ተፈልጎ እነሱ ጋር በጣም ኤክስፔንሲቭ ነው። ሹሩባ $70 እነሱ ጋር $100 ነው። ኢትዮጵያዊ ግን 70። ያንን በትርፍ ጊዜያችሁ እዚህም ያለው ኢትዮጵያዊ ሰዓት አመቻችቶ ነው የሚመጣው። እና ጥፍር ስራ፣ ሜካፕ ስራ። ሜካፕ ያው ፕሮግራም ኦኬዥናል ካልሆነ ብዙ ሰው መሰራት አይፈልግም። ያው ኦሪጂናል ማቴሪያሉን ቤቱ ገዝተው ይጠቀማል። አንዳንዴ ኦኬዥን ሲኖር ነው። ግን ጥፍር አብዛኛው ሰው ይጠቀማል። ጥፍር ስራ፣ ስፌት፣ ጸጉር ስራ፣ ፓይስትራ ምናምን እሱን ብትለምዱ ለሰልጥናችሁ ብትመጡ የተሻለ ይሆናል። ወንዶች ደግሞ ስፌት እንደዛ አይነት ነገሮችን ጀስት ስፌት ነገሮችን ተምራችሁ ብትመጡ አሪፍ ነው። ኔክስት ቪዲዮ ላይ ግን እንዴት ዶክመንታችሁን እንደምታዘጋጁ ሙሉ መረጃውን ይዤላችሁ መጣለሁ። አመሰግናለሁ። ሀሳቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉኝ። መልካም ጊዜ